ትልቅ እየቦታ ላይ አላልክም። ለምንድን ነው የምትዋሸው? አሳየን አሳየን አሳየን። እኔ ሙሽራውን አሳየን፣ ሙሽራውንም አሳየን። ከተናናቁ እኛ እንናገራለን። ለሀሜት አንደኞች ነን እኛ እዚህ ሚዲያ ላይ ያለን ሰዎች በሞላ ማሬ። አሳየንና ብቁ ከሆነች አሪፍ ናት ትበለው። ኮስተር ኮስተር ይጄ ላይ ቤት ነው ለድቦራ የምነግራት። ድቦራም ልትሄድ ነው ብታይ። አሁን እየተኳኳለ ነው ድቦራ። ሚስኪን ነበር ግምዱዬ ግምዱዬ። እኔ ደግሞ ማረጉና አገሬን ሳጋባት አውላለሁ። ይብላኝ ለእናንተ ውሪ ናት ብለው እኮ ነው ማሮች የማይወስዱኝ። አያማያም እንትን ነው እንትን ጥሩ አይደለም ብሎኝ ነው እውነት። እና እንደዚህ ጋር መሆን ጥሩ አይደለም። ላንቺ ደግሞ ማስክ አድርጎ መቀመጥ ደግሞ ሌላ ነገር ነው የሚመስላችሁ። እውነቴን ነው እውነቴን ነው። ምንድን ነው እማማ ግምጄ ወይዬ የጋብዞት መሰለኝ። ቤዚ አይደለም። እሺ ዴዚ በይ ብላኝ ነው። እሺ ዴዚ ነው ብላኝ። ቤዚ አይደለም። እጄ እኮ ተሰብሯል። መድኃኒዓለም እጁ ተሰብሮ ለማጉት ልንገራቸው እንዴት እንደተሰበረ ልንገራ ጌታ እኔ ለማጉተውና ልንገራቸው። ይኸውላችሁ ይኸው ማለት ነው ትናንትና ተናደድ አልነበረ እንደዛ ዩቱቡ ላይ እንዳያችሁትማ። ከዛ ተናደደና እንትን ሲል ማለት ነው ማርያምን ተሰብሮ እመቤቴንም ለሊት ቁጭ ብለን ያደርነው ሁላችንም ተሰብስበን። ከዛ ወስዱ ተናዶ እንደዚህ አድርጎ ብድግ አድርጎ ግድግዳውን ሲለው ይሄ ወጣ። እንዳትሄጂ አልሄድም ማርያም አትመጭም ብለው ይሄ ያትቺ ይሄ እዚህ ላይ ያለችው ይሄ አምስቱ አለ አይደል ጉጥ ጉጥ ያለው የትንሿ አጣጣ ጉጥ ያለው እዚህ ጋር። ከዛ እዚህ ላይ ደግሞ እንደዚህ ቁማበጣ መድኃኒዓለምን። ከዛ እኛ ደግሞ ወገሻ ሰው የለንም። እኔና ሚኪ ስንመዝ አይገባንም ሲል ጥበብ ማድረግ ነው ጭራሽ። እኔማ እንደዚህ ነካና አረቴ አገኘኋት ወግ ያችን ሹሊቱንና እንደዚህ ሳረገው እንደዚህ ሽብም እንደዚህ ሳረገው ይንቋቋል ግን አይገባም። ከዛ እሪያለ ብትው ስንነጋ አለ ያሽረ ማሬ አሚን። ግን ማለት ነው እኔ አሁን እናንተ በእኔ ቦታ ብትሆኑ ምንድን ነበር የምታረጉት? ምን ነበር የምታረጉት? ከዛ ሙቅ ውሃ በሙቅ ውሃ ከተትንና ነከር ነው። ከዛ እንደዛ ሆኖ እዚህ እያለ ብጣለ ሁሉም እንደዚህ ሁሉ ተረፋ። ስራ ይታይ። ከዛ ስሩ ላንጠባልኩና ማለት ነው ማሮች ይህንን ግን አርጌ ሲተው ስሩ ለው ልቅልቅልቅልቅ አለ። አባቴ ይሁን ይህንን አርጌ ያዝኩት። ከዛ ስሩ ወጣ። አንድ መፍትሄ። ሁለተኛ መፍትሄ ደግሞ ሚኪ ውሃ ጣደና ድወረና መቅዲ ተዋይቶ ሬሳ ይሻላል ከነሱ። ከዛ እኩለ ሌሊት ላይ ነው የታመመው። ከዛ ቢዚ እኮ ቆይ እሺ። ከዛ እኩለ ሌሊት ላይ ነው የታመመው። ከዛ ተዘፈዘፈ ይሄ ልጁ ማለት ነው ተዘፈዘፈ። ሲዘፈዘፈ ውሃ ውስጥ ሙቋው ሲዘፈዘፍ ደህና ይሆንለታል። ሲወጣ ያመዋል። ሲዘፈዘፍ ደህና ይሆንለታል። ከዛ ሚኪ ደግሞ አሁን እኔ አስተካክላለሁ ሳብ ላድርገው ብሎ ቋቋ አድርጎ ገንጥልጠል። እኔ ደግሞ እኔ ሴት ነኝ አላምንም ብዬ እንዲህ በዚህ ውስጥ ገባውና እንደዚህ አድርጌ ሾር ሳረጋት በዚህ መጣኝ። ደግሞ አምሮ ይሰጠናል ልጁን ማለት ነው። ያው በዚህ ናት አገኘኋት ስንለው እውነት
ከዛ እንዲህ ሲደረግ የለም በዚህ ዞረች። አሁን ሰርግ ቤት የሆነ ቦታ ሂዶ ከዛ አሁን እየታሸ ነው። ወይዬ እስኪ ሊያው እስኪ ቆይ ላስፋሽ። ኧረ ሙሽራ እንደዚህ አይለብስም ማሪ። አይ አንቺ ግን ለፍራንክ አትሆኝም። ወይኔ ወንድም ያለች ግን በጣም ነው እንደምቀረው ማሪ። እምቀራበት አጥቻለሁ እንደ ማሪ። ላስቀናሽ ብዬ ነው ስትል ወጣች። ኧረ አይደለም ማሮቼ፣ በፍራንኩ አይደለም እኮ የኮስተር እጁን የተጎዳው። እናንተ ደግሞ ማርያምን ግድግዳውን መታው። ግድግዳውን እንደዚህ አድርጎ መታው። ለምንማ ማለት ነው። ለምንማ እኔ ያናድችው ማርያም እኔ ያናድችው። ምን ልትሄዱብኝ ነው እኮ ልትሄዱብኝ እኔ ላይ እሱን እራሱን ነው የምለቅባችሁ። ከዛ አናደርኩት። ለምን እንዳናደርኩት አውቃላችሁ? ዕቃ ደብቄ ዕቃ ደብቄ ከዛ ይቺ ፓርት ታናድዳለች። እንደ ይቺ ታናድዳለች። አሁን ይቺ አታናድድም። አሁን ይሄ ምኑ ያናድዳል? ከዛ አንቺ አላመጣም ከዛ ተደብቄ እንስል አይመታ ይቸግሮታል። አችሬው ግድግዳውን ስርምጭ ሲያደርገው እኔ ደግሞ ምን ተፈጠረ ብዬ እየሮጥኩ ሲሄድ ምንም አልመሰለው። ከዛ እጧት ድረስ ምንም አልመሰለው። ሌሊት ነው ያመመው። ሌሊት እናያታለን የለይም ማሮቼ። በጣም ታናድዳለች። ይቺ ታናድዳለች። ወንድሜ አቤት! ግን አሁን እኔ ብሆን ምንም አትሉ ነበረ። አከካሞች ናቸው። አሁን እናንተ በእኔና በሱ መሀል እንዳገቡ ነግሬያችኋለሁ። እንጥላችሁን እዚህ ውስጥ ያለችው እንደዚህ መዛትና በመቀስ ነው እንደዚህ የምቆርጥላችሁ። እኔ በእኔና በሱ መሀል ድርሽ እላለሁ ብላችሁ ድርሽ እላለሁ አይደለም። ግድግዳው እኔ ራሴ በሰራንቀው ሲሄድ ምን አገባችሁ? ከተመቸው ለሱ በየቀኑ እኔ ተናግሬያለሁ። እዚህ ይቺ እንጥላችሁ ነው እንደዚህ ስቤ እንደዚህ ነው የምቆርጥላችሁ ነግሬያችኋለሁ። ቆይ አንዴ ልንገራችሁ። እኔ ከፍቶኝ ደብሮኛል ካላችሁ እሺ ልጠይቀውና ምን አገባችሁ ካላችሁ እኔ እናንተ አለቃችሁ እንዲህ ስለቀለጣችሁ ነው የምወደው። ፎቶአቸውን ለጥፊ ኮስተር አባ ኮስተር ዝም በይ አንቺ አመዳ ማሪ እቤት ትመጣለህ። ደብሮሃል። ስሚ ግድግዳው ስለመታ ደበረ። አይ ልታሸው ወይስ ዝም ብዬ እዛው ቆርጬ ጥዬው ልምጣ?
ጥዬው ልምጣ። ወይዬ ወይዬ ደብሮሃል እንዴ? እጅ እንደዚህ ስለመታው። ኧረ ነይ ግራውንም ድገሙ። ስም ያናደደኝ ምን እንደሆነ ታውቂያለሽ? ግድግዳ ላይ መሆኑ እንጂ የተሰበረው ጠላትሽ ላይ ቢሆን ደስ ይለኝ ነበር። በሱ መሀል የፈለገ የምትወዱን ኦዲየንስ ልትሆኑ ትችላላችሁ። አንድ ሰው ከገባ አላቃችሁም፣ አታውቁኝም። እሺ፣ ምክንያቱም እናንተ ዋጋ የሚከፍልልኝ ሳይሆን ዋጋ የሚያስከፍለኝ ስለሆነ የምትወዱት። ስለዚህ ጭንቅላታችሁ ይስራ። እኔና ሱማር አበዘን እንደው ምንም ይፈጠር እንዳትገቡ ነግሬያችኋለሁ። ማርያምን እጠላችኋለሁ፣ ነግሬያችኋለሁ። ድሮንም አንቺ ነሽ እንደ አስመታሽው አሉ እኮ ናሆሜ። ጭራሽ ወይኔ ወንድም ያለች የናሆሜትን ተውት ማሮች፣ ራመት የናሆሜትን ታዩ ማሪ። ያዥልኝ ማስረጃ ብሌን እንድገልብጣኝ እንደዚህ በኢሞጅ ገለበጠችኝ ማሮች፣ ገለበጠችኝ። ነገና ሌላ ነገር ቢፈጠር እናንተም ልገለብጡኝ ነው። አይ አዎ ነግሬሻለሁ ማሪ። ናሆሜት የኔ ፍቅር ግቢ አላልኩም። ረሃቡ የኔ እናት ግቢ አላልኩም። እኔ ከሰው ጋር እንድትጣሉ ስለማልፈልግ ነው። እሺ እንሰራለን እንሰራለን። እሺ ነገ ለቀ ወይ ወፏዬ የኔ ቅመም ትክክል የኔ ወርቅ መሀረቢት። አዎ ውዴ፣ አዎ ሁሌ ልቀቁ። ሁሌ ቆይ አሁን አይደለም። ሁሌ ማዕሬ ልንገርሽ ነው። ሁሌ አሁን ዛሬ ብንለቅ ድጋሜ ማለት ነው የነገውን ይዘዋል። ገባሽ? አይደለም ዛሬ ብንለቅ የትናንትናውን ይዘዋል። ግን ደግሞ ነገ ከለቀቅን ዛሬ ይታያል። ሙሉ ቀን ሙሉ አዳር ሌሊት ይታያል። ገባችሁ? ስለዚህ እንዴት ነው ማድረግ ያለብን መሰላችሁ? ጠዋት ላይ አንድ ቀን ተለቆ በ3 ቀኑ ነው። እኔ አሁን ያሰብኩት በ3 ቀኑ ወይ ካልሆነ ደግሞ በ2 ቀኑ። እሺ ድራማ ጀምሩ። ድራማ አልሰራም ማለት ድራማ ይቅርብኝ። ድራማ የነበሩትን ቪዲዮዎች ለምን አጠፋዋቸው? ኮንተንት ቀይር ያለው በ2 ቀን እሺ፣ በ2 ቀን ይለቀቅ። በቃ እሺ፣ በ2 ቀን ነገ እሺ፣ ራሙዬ ነገ እንለቃለን። በቃ እሺ፣ በ2 ቀን አንድ ቀን እንለቃለን። ከ3 ቀን በኋላ ይሻላል። ድራማ ይቅርብኝ ማሮች። ቲክታክ ላይም ድራማ አልሰራም ብያለሁ። እንግዲህ ቃል አልገባሁም፣ ግን ቲክታክ ላይም አልሰራም ብያለሁኝ።
ዩቱብ ላይም ድራማ አልሰራም። የሆነ ድራማ ይሄ ተከታታይ ምናምን ነገር ፎሎ ያሳድግ ይሆናል ምን ሊያመጣ ይችላል ምናምን፣ ግን ስራ አያመጣም ማለት ስራ አያመጣም። እሺ ነገ ለመልቀቅ እሞክራለሁ። ነገ እለቃለሁ እና ሁሉ ጣና ፀሐይ አለ ደስ ሲል ብታዩ ፀሐይ አለ ማለት ሰሚ ትንሿ በቃ ገባለሁ። እሺ የት እመጣለሁ። በቃ ልወጣ ነው ከላይ እኔ ልወጣ ነው። ወለው እኮ ጋሪ ይዤ መጥቼ ልወስድሽ ነው። በቅሎ ይዤ መጥቼ ልወስድሽ ነው። አይ እግዚአብሔር ይስጥልኝ። በቃ እሺ መጣሁ። ወጣሁ እደውልልሻለሁ። ይደብረኛል እንዴ ማሬ? እንዴት አይደብረኝም? እዚህ እኮ ሲያብዱ ነው የሚውሉት። ሰው አይሏቸው እንስሳ አይሏቸው። ሚኪም አንድ እብድ፣ እሷ አንድ እብድ፣ ድቦራ አንድ እብድ። ይህም ተጫዋች እኔማ እኮ ማታ እንድገባ ነበረ ያልኩት። ንቅሳቴ ወይኔ እናት ወይኔ ጅቦ ቀረሽ አይ ምንም ማታ ራሙን አስገቢያት። ራሙን አስገቧት። እኔ እኮ ያስገባልኝ ኔትወርክ ፎቶ ለቀቅ ያለው በንግስቷ አካውንት ለቀቅ ያለው ግምጁነት እንዴት ነሽ? ሰላም ወይ ደህና ነሽ? አለሁልሽ። ከታች የጻፍኩት በሁለታችን አትግ ውስጥ እሺ አያገባንም ነው ያልኩት። የሌላ እንዳይመስልሽ ይሄን ልነግርሽ ነው። እኔ የሆነ የደበረሽ መሰለኝና ገባሁ። ኧረ ችግር የለውም። ለምን ደብረኛል እኮ በዛ ነው የጻፍኩትኝ እንጂ ብሌን አንባልሽው አይደለም። በታች አይቼዋለሁ፣ ግን በሁለታችን አትግ ውስጥ እሺ አያገባንም አንገባም አልኩት። አይ እኔማ እኮ መጀመሪያ ስነግራቸው እንደዚህ ሆነ ስላቸው ገለበጡኝ። ከዛ ወይኔ ወንድሜን ወይኔ ሲሉ አሀ አልኩኝ። ተከርበቱ በያቸው። አራት ቀየምሽም ብሌን አይ ስታወራ ብሌን እንደዚህ አለች ስትል አያገባኝም ብዬ ጻፍኩኝ። ብሌን ከመጻፏ እኔ ደግሞ አያገባኝም ብዬ ስጽፍ ከዛ ውስጥ ይቅራሉ የደበራት መሰለኝና ገብቼ ማስረዳት አለብኝ ብዬ ነው የገባሁት። ለምንቅርለኛል ማለት ቅርላላለኝ። እሺ እህቴ በቃ እንትን ግን ፎቶችን አይተነዋል። ማታ አትገቢም እንዴ? ሰዓት እንትን እያልሽ ነው። ማታ እኮ ያልገባሁትኝ እኮ እሱ ታሞ ነው። ገባኝ። አይ ገባኝ። እንትን ወይ ረድዬ እኔ አልረድም። ጭንቀት ነው የሚሆንብኝ። ሙሉ ቀን ስረበሽ ከሙሉ ገብቼ አስረድቼ ቦታ ነው የሚሻለኝ። ከታች የጻፋች አይ ማታ የምትገቢ ከሆነ አሁን እንትን በይ ስራ እንስራ፣ ወይ አሁን የምትጫወች ከሆነ ደግሞ ተጫወች። በቃ አሁን ልውጣና ማታ እገባለሁ።
በቃ እንዲያውም ይሻላል። ስራ ስንጨርስ ሁላችንም ቁጭ ብለን እንድናይሽ። አሁን ውጥት ግብት እያለ ነው መስል። እሺ በቃ ትመችኛለሽ። መልካም ቀን። እሺ ተመችቶናል። የትናንትናው ደግሞ ደስ ሲል እንዴት ደስ እንዳለኝ ዩቱቡ ድብልቅልቅ አረገው። ሰብስክራይቡ ራሱ እኔ ሰባት ከዛ 3 ላይ ነበር ያየሁት። አሁን 8 ደርሷል። 3ቱ ማለት ነው። እንትኑ በቃ ይሆናል አይደለ? በቃ የሆነ በቃ ያላቅም ብቻ ምስጥ ብዬ በቃ ይኸውልሽ የታየው ምንድን ነው ሪያሊቲ ይኸውልሽ ሳክስ ምናምን ስላልሆነ እኮ እውነተኛ ነገር ስለሆነ እነሱ ደግሞ አሁን አሳምነውኝ ሊያሰሩ ቢሞክሩ እኔ አልሰራላቸውም። የሆነ ልዝዝ ነው የምለው እና ደግሞ በስሜ እንደዚህ የሚያናድዱ ከሆነ በጣም ነው እንትን የምለው የምናድዱ ያን ነገር ተጠቅሞ ስለሰራን እና ያማረው። አይ እንደዚህ ባይዘው ሁሌ እንደዚህ ብትሰሩ አሁን ሁላችሁም አንድ ላይ አይደላችሁ። ሁሌ በእንደዚህ አይነት መልኩ ብትሰሩ ሀሪፍ ይሆናል። ለምን እንደዚህ አይነት ነገር ነው ቫይራል የሚያወጣው አካውንትሽን የሚንቀሳቀሰው እንደዚህ ፕራንክ ሲሆን፣ አሁን ለምሳሌ አንቺ ብድርሽን መመለስ ትፈልጊ አስበሽ ካሜራ ደቅነሽ ከዛ እነሱን ፕራንክ ታደርጊያለሽ። ግን አሪፍ በቃ የትናንት ነው የቅብቷ ወጣትሽ የጥፊው እና ስለዋበት ነበር ማታ ደስ ቤቴ በጣም ነው እና ቤቴን እኔ ቤቴ እንዲዝረከረክ አልፈልግም። ታውቂያለሽ እነሱም በዛ በደካማ ጎን ነው ይሄዱት እኖ ከቤቱ መዝረክረክ ደግሞ የሆነ በቃ አላለ እህትሽም ቢሆን በቃ የሆነ እንትን በቃ ለራሷ እንትን ከሌላት የሆነ በቃ ብቻ የሆነ የተረዳሁት ነገር አለና ደስ የሚል ነገር ነው። በቃ ደስ ይላል። ስሪ ሁሌ እንደዚህ። እሺ እና ደስ ስላላችሁ ደስ ይላል። እሺ እኔ እናት መልካም ቀን። ትመችኛለሽ። ራስሽን ጠብቂ። ግርግር የበዛበት ቦታ ላይ ብዙ ጊዜ አትገኛት እንጂ አስፈላጊ አይደለም። ብዙ ቦታ ላይ ሰው ራሱ የሆነ ግን ደግሞ ሲቀር ከዛ ቦታ ላይ እንደዚህ ምናምን ንቀት ያደርጉታል። ንቂያቸው ምናምን ይመስላቸው። ብስኩቴ ይቅርታ ትልሻለች። ምን አጥፍታ ነው? ኧረ ይቅርታ እንዳትያት ብስኩት ይቺ ትንሿ የኛ ማለት እንዲሁም አናዳኛለች። እንዳትያት ይቅርታ። እሺ በቃ እንደ ሀገር እናምጻለን። ማሪ ደግሞ አትናደጅ። እሺ ስትናደጅ የሆነ ቶሎ ተናዳጅ ስትሆኚ ውስጥሽ ቶሎ ይጎዳልና ቶሎ አትናደጅ። እሺ ቶሎ እንዳላረጅ ነው ማሪ። አዎ ማሪ ነጭ ይቅርታ እንዳትያት ማሪ። ደህና ዋይ። መልካም ቀን። ጀበናው ተርፏል። ቆይ ሳልጠይቅሽ ደግሞ አዎ ተረፈች። እሺ በቃ ቻው። እሺ ጀበናው ተርፏል። አቲቱ ወይዬ ነው ሚቲን ወይኔ እንዴ ተቀየምሽ እንዴ? እኔማ አልተቀየምኩም። ላስቀይምሽ ግን ደግሞ ብታይ እኮ ትናንትና ድራማውን ሳይ ማለት ነው 30 ጊዜ ስልኬን ከፍ እያደረኩ ነው ያየሁት። ዱላው የምር እያናደዱኝ እኮ ነው ማለት ያናደዱኝና እንዴ እሱ አመልጣች አናደዱኝና ደበራችሁ ማለት ነው። ደበራችሁ ውዴ ማሪ ብታይ እኮ ኮሜንት እየታየ በነበር ታይ ነበር ብለሽ እግዚአብሔር እንዴት እንደጨረስኩት ማምላክን ብታይ ስልኬን ከፍ ሳረግ ስትናች ከፍ ሳረግ ላለማየት ስናደድ እጄ ነው የሚቀድመኝ። ታውቂያለሽ ስናደድ እጄ ነው የሚቀድመው። ዝም ብዬ ከመጣብኝ እጄ ነው የሚቀድመኝ። መናገር አልችልም። አፌን ተባተባል። ቀበታ ወጣትሽ ሀባት ሻየሽ ነው መስለኝ የተገረምሽ ልንገርሽ እግዚአብሔርን ይሄን ቀበቶ ስታወጭ በአንተ ዝንዳሬ ታውቂያለሽ። ትልቅ ወንድሜ እንደዚህ ነው የሚገርፈኝ። እኔ ፋዘር እንደዛ ነው ይገርፈኛል። እኔ ደስ ብሎኛል። አይ በዛም እኔ አላየሁትም። ራሱ ለእኛ ጥሩ ነው። እንኳን እንደዚህ ማርያምን አላየሽውም? እንዳታዩ ኩስትር አላየሁም። ጌታን አላየሁትም። ሪከርድ ላይ ምናምን እየመጣልኝ ነው ገብቼ ዩቱብን አላየሁም። ማታውኑ እንደዛ ተናድጄ ከዛ ባጠፋንበት ይቅርታ አድርጊልን ብለው እራት ጋበዙኝ። የውጭ እነ ድቦም ሁሉም በአንድ ላይ ሆነው ከዛ ሲስተር ጋር አስታረቁንና በቃ
አለቀ። እንደዛ ሆነ። እንደዛ በዛ መልኩ አበቃ። ትልቅ ነገር ስሪባቸው፣ ግን ዱላ የሌለው አሉ። ስሪባቸው ዱላ የሌለው እኔ እንትን ካልኩ እንኳ ካሜራ እኔ የምሰራቸው ከሆነ ትልቅ ነገር ስሪባቸው። ብድርሽ መልሻ መልሽበት። ግን እጁን ደህና ነው አሁን። ወገሻ ይሄዳል። ይሄድ መጀመሪያ ይሄዳናሉ። ደግሞ ተናዶ መልሶ እንዳይወልቅ እንዳይወልቅ መልሶ እንዳይወልቅ። ወይስ ታምር መልሶማ አይወልቅም። ለምን ይወልቃል? ይቀረጠፋል። መልሶ ከመጣበትና መውለቅ አለ። አሁን ወልቋል። መልሶ ሲመጣበት ደግሞ ይነሳል። ፍትህ ነው ወንድሜ። ተይው ይቅርበት፣ ይቅርበት ስለሚናደድ መልሳለን እና ወልቆ ቁጭ እንደ አንተ ተደብድበህም እንደዚህ ትሰራለህ እንዴ? እኛውም ጌም ከተጫወች ጌም ተጫወች፣ ካለዛ በጊዜ ክልጣት እንትን ሊሉ ስለሆነ እኔ ይውጣ። ደወሉባት። ባሏን የደወሉ ማሮች፣ ፍቅረኛዋን የደወሉ ምን አለች በሉ። እና በዚህ ሰዓት አሁን ሞት አለም ቢሆን አታነሳም ነበረ። እንዴት እኔን እያወራች የባሏን ስልክ ታነሳለች? ዝም በሉ ልፈጥፍጣት። ይወራች ላይ ቁጭ ብለሽ ልትጀናጀኝ ነው።